ሰላም ውድ የጽማዊ ዩቲዩብ ቤተሰቦች እንደምን ከረማችኋል? ዛሬም እንደ ወትሮ ሁሉ ለመንፈሳዊ ምግብ የሚሆን እንዲሁም ደግሞ በዓለም ሳለን ስኬትን ሊያጎናጽፉ የሚችሉ መጽሐፍ ቅዱሳዊ ሀሳቦችን ይዘን መጥተናል። እነሆ ከኛ ጋር በመቆየት ከዚህ ቪዲዮ አትራፊ እንደምትሆኑ ባለሙሉ እምነቶች ነን። መልካም ቆይታ። አንተ ለገንዘብ መፍትሄ ብዙ ጊዜ ጸሎት አድርጋል፣ መንፈሳዊ ጦርነትም አድርጋል። ነገር ግን ምንም አልተለወጠም። በአንድ በኩል ደግሞ ከአንተ ጋር የሚሰራ ሰው ሁለተኛ ቤቱን ገዝቷል። አንተ ትጠይቃለህ፣ እግዚአብሔር ሆይ እኔ ስህተት እያደረግኩ ነው? ለምን በረከት እንደሚያልፈኝ ይሰማኛል? እውነቱ ይህ ነው። ብዙ ሰዎች ቤተክርስቲያን ያልነገረ ነገር አለ። እግዚአብሔር ጸሎትን አስቀድሞ መልሶታል። በመጽሐፈ ምሳሌ መልሶታል። በኦሪት መልሶታል። ኢየሱስ ክርስቶስ በትምህርት ቃል መልሶታል። የሀብት መንገድ ካርታ ወይም ብሉፕሪንትን በአጠገብህ በሚገኝ መጽሐፍ ቅዱስ ውስጥ እንዳለ ምን ያህሎቻችን እናውቃለን? አንተ ግን ያልከፈትካቸው ብዙ ገጾች አሉ። ተግባራዊ የሚሰሩ ደረጃ በየደረጃ መመሪያዎች ያሉት እንዲሁም ሺህ ብር ካለ ወይም ምንም ካልነበረ የሚሰሩ የገንዘብ ህጎች አጠገብህ ባስቀመጥከው በመጽሐፍ ቅዱስ ውስጥ አሉ። ስለዚህ በክፍሉ ውስጥ በጣም የሚጸልይ ሰው ነህ። ነገር ግን በጣም ድሃ ከሆንክ እዚህ ቻናል ላይ ቆይ። ምክንያቱም እግዚአብሔር ያለው ነገር ገና አልተገበርከውምና። መጽሐፍ ቅዱስ ስለ ገንዘብ ከ2000 ጊዜ በላይ ይናገራል። ይህ ቀላል ነገር አይደለም። እግዚአብሔር ግልጽ ነበረ። ገንዘብን እንድታስተውለው ፈለገ፣ እንድትከተለው አይደለም ወይም እንድታመልከው እና ስርዓት ሰጠ፣ ደረጃ በየደረጃ። ብዙ ክርስቲያኖች ግን ይህንን መጽሐፍ እንደ እውነተኛ ነገር አላነበቡትም፣ እንደ ገንዘብ መመሪያም አልተጠቀሙበትም። በመቀጠል እነዚህን የመጽሐፍ ቅዱስ ደረጃዎች እንመለከታለን። ከኛ ጋር ቆዩ። አንደኛ፣ በመጽሐፍ ቅዱስ ውስጥ የተቀመጠው ስለ ገንዘብ ሀሳብ ቀጥታ ቢሆንም በተዘዋዋሪ የተቀመጠ ነገር አለ። ክህሎትን ስለ ማዳበር። የመጀመሪያ ክህሎት መሳሪያ አድርገህ ጀምር። ክህሎት ገንዘብን እንደሚበልጥ ሁላችንም እናውቃለን። ለምሳሌ መጽሐፍ፣ ዲዛይን ማድረግ፣ ምግብ ማብሰል፣ ቪዲዮ ማስተካከል ወይም ቪዲዮ ኤዲቲንግ። እጅግ መማር የሚችለውን ነገር ሁሉ ተማር። ክህሎት ነፃ የሚዘራ ዘር ነው፣ ነገር ግን ሲያድግ ገንዘብ ያመጣልና። በሁለተኛ ደረጃ እንደ ንብ ተነስና ስራ። ንብ አይጠብቅም፣ ይሰራል። እምነት ያለ ስራ ሞት ነው። እግዚአብሔርም እጠብቃለሁ እንላለን ብዙዎቻችን፣ ነገር ግን እግዚአብሔር እኛን እየጠበቀን ነው። ምን እንድናረግ? ተነስተን እንድንሞክር፣ እንድንሰራ። ሶስተኛው ሀሳብ እቅድ አውጣ። በጀት የምንለው ያለህን መቆጣጠር ካልቻልክ ብዙ አትችልም። 30 ቀን የምታወጣውን ሁሉ ጽፈህ ማኔጅ ልታረግ የሚገባክ ሰው መሆን መቻል አለብህ። ይህንን ማድረግ ከቻልክ የሚመጣውን ገንዘብ በአግባቡ ትቆጣጠራለህ፣ ወደምትፈልገው ሀብት ታመራለህ። አራተኛ፣ ዕዳን አጥፋ። ዕዳ ባሪያ ያደርጋል። ትንሹን ጀምር፣ በተከታታይ አጥፋ፣ ነፃ ትሆናለህ። አምስተኛ፣ ትንሽ ትንሽ አከማች። ፈጣን ሀብት በምድራችን ላይ የለም ካልዘረፍን ወይም ካልሰረቅን። ትንሽ ቀጣይነት ያለው ከዛ በኋላ ትልቅ ውጤት ይመጣል። በስድስተኛ ደረጃ በመጽሐፍ ቅዱስ ስር ተጠቅሶ እኛ ያላየነውና ያላስተዋልነው ገቢህን ማስፋፋት ነው። አንድ ምንጭ ብቻ አንመን፣ ተጨማሪ ስራን ጀምር። ክህሎታችንን ሸጠን ተጨማሪ ገቢዎች ለማግኘት መንቀሳቀስ። በሰባተኛ ደረጃ ላይ ራስን መቆጣጠር። ራስን መቆጣጠር ሀብትን መቆጣጠር ነው። ያልፈለግነውን ነገር መግዛት መቆጠብ ወደ ድህነት ስለሚያመራን። በስምንተኛ ደረጃ ላይ ጥበበኞችን መከተል፣ ከጥበበኞች ጋር መጓዝ። ጥበብን ትወስዳለህና ምክር ያለበት ነገር ይሳካልና። ዘጠነኛ፣ በእውነት ስራ። ማጭበርበር የተገነባ ነገርን ያፈርሳልና። ስምህ ከገንዘብ ይበልጣል። አሁንም ይህንን በግልጽ እልሃለሁ፣ እግዚአብሔር አይተውህም አይረሳም። ነገር ግን ምኞት አይሻልም፣ ታዛዥነት ነው የሚሻልክ። እርሱ ሀብት አልሰጠህም፣ ሀብት ለመፍጠር ኃይልን ሰጠህ እንጂ። ዘር አለህ፣ መሬት አለ፣ ነገር ግን መዝራት የአንተ ፋንታ ነው። አንተ የተረገምክ አይደለም፣ የተረሳህም አይደለም። አንተ ያልተከልከውን መመሪያ ፊት ላይ ቆመህ ብቻ ስጠኝ ማለቱ ትንሽ ያስቸግራል። ዛሬ ጀምር። ክህሎትን ምረጥ፣ እቅድ አውጣ፣ ዕዳን አጥፋ፣ አከማች። በትንሹ አዲስ ነገር ጀምር። ካንተ የበለጠ ጥበበኞች ሰው ፈልግ። አንድ ጥያቄ ጠይቀው ብቻ
ጀምር። ይህንን ካረክ ወደምትፈልገው የሀብት ደረጃ ትደርሳለህ። ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ቆዩን።